እኔ ጅንኑ ጎጃሜ እርግጥ ነው እኔ ከራሴ ይሄ ብዬ ያመጣሁት እርግጠኛ ሆኜ እሱ እንደዚህ ያለበት አላልኩም። የታወቀ ነው። አንቺ እንደዚህ ነገርሽኝ እኔ ያልኩት ግን ቢሆንም እንደ አንድ የሰሜኑ ጨረቃ ነው የሚባለው እንደ ሀገራችን ስመጥር ቢያንስ ለኔ ቤተሰብ ራሱ ከኔ አጎቴ 200,000 የሰጠው ሰው ነው። እኔ በዛ ነው የማውቀው። ያ እንኳን ሊዘኝ ይገባ ነበር። ግን የወሬ ሱስ ያ ኃላፊነቴን አስረስቶ እንደገና ደግሞ ስብዕና ወይም ደግሞ ለዛ ሰው አለመቆርቆር ምንም ቢሆን እኮ የኔ ሰው ነው እንዴት አለማለቴ የእውነት ስተት ነው። ጅንኑ ጎጃሜ 1000 ዓመት ኑርልን። እሺ የእውነት እኔ ችግር የለብኝም። ያ ችግር ኖሮብኝ አያውቅም። ተናግሬያለሁ። አጀንዳዬ አይደለህም። እንትና እንደዚህ ልጉዳውና እንትና ልጥቀመው የሚል ፖይንት የለኝም። የተነገረኝ ነው የተናገርኩት እንጂ you are not my agenda። ሌላ ተልኮ የለኝም። ሶሪ እሺ የእውነት ሶሪ ሶሪ ብለናል። እንዴት ነው በወታደር ነው እንዴት ነው በወታደር መልክ ነው ሶሪ ብለን እጅ ነስተናል ደጅ በተናል እና ጅንኑ ጎጃሜ ሶሪ ብለናል። ያ እና ቡርጂ ከሊፋዎች አላችሁ ቡርጂ ከሊፋ ቡርዲ ለካ ባህር ነው። ቡርጂ ከሊፋ ዱባዮች አለወሳለም ብያለሁ። አላህ ይኸለይኩም ብያለሁ። ያ ሶሪ ተረጋግታችሁ ህይወታችሁን ቀጥሉ። እኔም ቀልብ ገዝቻለሁ። የጥሞና ጊዜ ትንሽ ጊዜ ከቲክቶክ ወይ ከሚዲያ እርቃለሁ ብዬ እያሰብኩ ነው። እናያለን። እሺ ያ እናንተም አይ ቲንክ የኔ ትክክሎች እናንተም የጥሞና ሰዓት ያስፈልጋችኋል። እስከ መቼ እንደሆነ ጊዜ ገደቡን አላውቅም እና አየሩን የስኩባችሁ ሰዎችም አየሩ ላይ ማዳበሪያ አንጥፋችሁ ተቀመጡ እላለሁ። ስጋብዛችሁ ማለት ነው። እሺ ያ አየሩ ላይ ድንኳን ዳስጣል ያለው ቴዲ አፍሮ ዳስጥላችሁ ቁጭ አለ እና ሶሪ ጋይስ እና ጅንኑ ጎጃሜ ለኔ ያስተምረኛል። እንደገና ደግሞ ክብርም ሰጠኛል። ባይዘወይ ያ ክብርም ሰጠኛል። ለምን ካንተ ጋር ነው እየተጠራው ያለሁት ያ እና ከጫፍ እስከ ጫፍ አንተን ተደግፌ ማለት እውቅና ስላሰጠ የኔ ቦታም ስለሰጠኸኝ ቴንኪው። ሚዲያ ላይ ብዙ ጊዜ ተወራግጠው በጆሮ ሳይሰሙ ማንም ዞር ብሎ ያላያቸዋል። ጆሮ ሰጠ ቦታ ሰጠ እኔ ለማስተማር የከበትን መንገድ ቴንኪው ላለው ማለት የምችለው ጅንኑ ጎጃም ያ ዘነጡ ጎጃሞች ዘነጡ የሚለውን ዘፈን አንድ ላይ ካተትልኝ ያ ይሄን ነው ማለት የምችለው። ዱባዮች በረካ ሆኖ ብለናል። በአጠቃላይ ያ ዳኜ ዋሌ አጀንዳ የሆነ አታውቅም። ጀስት ግን ያው የመቀጣጠሪያ ቦታ ወይም ደግሞ ያው መዝናኛ ቦታ ስለሆነ ሰዎች የት እንደሚገኙ ለመናገር ስንል ብዙ ጊዜ ዳኜ ዋሌ እንላለን። በዛ የተነሳ ስም ተጠርቷል እንጂ እንትን አይደል። እና ዳኜ ጀስት የሚገኙበትን ቦታ ለመጥቀስ እንጂ እኔ እንትን አይደለም። እሺ እና ይመቸው ወንድሜ። ሌላ የጅንኑ ጎጃሜ ቤተሰቦች አሁን ስሰማ ብዙ የሱ ቤተሰቦች ተጨንቀው ነበር። ያ ስሰማው ማለት ነው የሱ ቤተሰብ ተጨንቀው ነበርና እንድታስቡ እንድትጨነቁ ስላረኳችሁ ሶሪ።
ሶሪ ብያል። ያ በጎጃምም ሶሪ ይቅርታ ነው የሚባለው። ሌላ እንትናል ሌላ ቃላቶች አሉ። ያ ይሄንን ነው ማለት የምችለው። ይመቻችሁ ጋይስዬ። ከእንግዲህ የፍቅር አስተማሪ ነው የምንሆነው። እኛ ቤት የተከለከለ ብለናል። የእውነት እንደዚህ አይነት መንፈስ የተወጋ ይሁን። ሌላ ምንም ነገር ማለት አልችልም። ሌላ ምንም ማለት አልችልም። እና ቴንክ ዩ ጋይስዬ። እና ከቻላችሁ ፖዚቲቭ ቫይብ ከእናንተ ጋር ትንሽ እንዲቆይ ከፈለጋችሁ ማለት ነው እኔ ብጫወት ደስ ይለኛል። ያ ጃጉራችን ቴንክ ትንሽ ጊዜ የጥሞና ሰዓት ወስዳል፣ ግን ዛሬ ትንሽ ከእናንተ ጋር አመሻለሁ። ቁም ነገር እንዳለ አይዞሽ ምናምን እንዳትሉኝ ጋይስ፣ አለበለዚያ መነጽሬን አውጥቼ 10 ጊዜ ነው የምጠርገው። ድሮ እምላችኋለሁ አይዞሽ እንዳትሉኝ እላለሁ። እኔ አልችልም እንደዚህ አይነት ነገር። ያ ዝም ብሎ ወደ ገደለው ስገባ ነው እኔ እንጂ አልችልበትም። እሺ ያ አይዞሽ አትበሉኝ ስል ሲደጋግም ቦልኳችሁ ያ ቦልኳችሁ እና ከተመቸንም ዱባይ በቅርብ መጣና ከቡርጂ ከሊፋ ላይ ቁጭ ብዬ ስዘግብ እንደነበረ ላይ ባሳያችሁና አብረን ሐኒድ እንበላለን ማለት ነው። የእውነት እንትና ማማሰያ ይዛ ትመጣለች እንትና ብላ የሚባለው ቀረኩ እንዴ ተለ እስቲ ሰላም ነው ያለው ማህሙድ። ሰላም እኔ እናንተ በምትሄዱት መንገድ ነገሮችን ወደ ሌላ ነገር ስትወስዱት እናንተ በምትራመዱት መንገድ ልራመድ እያልኩኝ ነው እንጂ እኔ ቋሚ የሆነ እናንተን የማሳድድበት ምንም ነገር የለኝ። በስነ ስርዓት ሳናግር ከልቤ ሳናግር አንተ ብቻ አራዳ ስትጫወት እንደነቃው ብላሳየ የፈለገ ኢንሳይደርም ሆነ ምንም ተጠቅሜ አሳያችኋለሁ እንጂ ኖት ማይ ፖይንት። ያ እንትን ማለት ምንም አይደላችሁ፣ ጀስት ቶፒክ ብቻ ናችሁ። ዛሴት ያ ሰላምዬ ቴንክ ያ እና ሰው እኮ ከስተቱም ይማራል፣ ከእድሜም አስተማሪ ነው አይደል? ያ ህይወት እኮ አስተማሪ ነው። እና እስቲ ደግሞ እንትኑ እናያለን፣ የፒስ መንገዱን እናያለን። ያ አልቅሻለሁ። ያለቀስኩት ጊዜ ራሴ ተራምጄ ደርሼበት በራሴ ሂደት ያመጣሁት ደስታና ያመጣሁት መሰናክል ለሚባለው ወይስ መሰናክልም አይደለም መማሪያ መንገድ ነው እንጂ ጠጥቼ ወይ ሰክሬ አይደለም። እኔም አለቅሰው እኔም በእንደዚህ አይነት መንገድ አታገኙኝ። ቶፒክ ላይ ሳወራ ነው የምታገኙ። እዛ ሴት አሁንም አለቅሳለሁ። ጠጥቼ ስንገዳገድ በብሶት አይደለም ሰው እየተሳደብኩ እኔ የምናገር። አመት ባለው ብላችሁ ስትጠጡ እንኳን እኔ አልጠጣም። ያ ባለቅስ በህይወት ነው ያለቀስኩት እንጂ ሰክሬ ለፋደድ አይደለም። ደግሞ ባለቅስም አንተ ብለህ መጥራት ግራ የሚያጋባ ሰው ጋር ነው። ገብቷል? አንቱ ልበል አንተ እያልክ ገብቷል? ያ ደስ የሚለኝ ነገር ምን እንደሆነ ታውቃላችሁ? ገና ስተዋወቅ ያንን ሰው ወይም ደግሞ በእንደዚህ አይነት አጀንዳ በቪዲዮ ራሱ በጸብ ነው የተገናኘ ነው አይደል? እርግጠኛ ነኝ ብቀራረብ ከኔ ጋር ሞር ጓደኛ ይሆናሉ ብዬ አስባለሁ። ለምን ትሪ ለመላስ አይደለም ማን ሰው የቀረብኩት። ያ በጸብ ውስጥ እንጂ በትሪ መላስ ውስጥ አይደለም ያንን ሰው ያወቅኩት። ከጸብ በኋላ የሚመጣ ፒስ ውሃም ያነሳል።
እያንዳንዱ እኔ ነኝ ከሚለው ሰው እዚህ ያሽቃበጠ ከሚውለው እርግጠኛ ነኝ እኔ እምነት ይኖርኛል ብዬ አስባለሁ። ራሱ ጅንኑ ጎጃሜ ቢቀርበኝ እኔን ያምነኛል ብዬ አስባለሁ። ያ ለእንትና እንትን ተደረገ ወይ ምናምን ብዬ ልቦጠቡጥ አይደለማ። ፖይንቴ መጀመሪያ የቀረብኩበት መንገድ ሰው የት ነው የተዋወቀው ኢስ ፖይንት። የት እንዳወቀው ሚዛን ያነሳል። አይደል? ያ ማሚዬ ቴንክ ዩ። ያ እና ተስማማችሁ? እስቲ እናንተም እንትን በሉ። አይ እኛም ትክክል ብለን በየቦታው የምንጽፈው ነገር እኛንም ገደል ከቶናል እንትን እያለ ይሄ ትክክል ብለን የምንጽፍበትን ቦታ ማወቅ አለብን በሉን። እስቲ ለራሳችሁ እስቲ እንትን በሉ፣ ሶሪ በሉ። እስቲ ይሄ ትክክል የሚለውን ጽሁፍ ወይ የሆነ ሳጥን ውስጥ ቆልፉበት። እስቲ የሚቆለፍ የለም እና ጅንኑ ጎጃሜ ብላችሁ ሁላችሁ ሶሪ ከልብ ጋር እስቲ አድምቁት። አድምቁት። አረ ለውጥ የእውነት ገና እያንዳንድህን በስነ ስርዓት ችግር በፒስ ይቀረፍላል። የእውነት የተወጋ ይሁን መንፈስ። ስንት ሰይጣን ነበር ጋይስ እዚህ ቤት የነበረው እንጂ አይደረግም። እንደዚህ ነውር ነው ጋይስ። የእውነት ትልልቅ ሰዎች ነን። እስከ መቼ ነው ትክክል እያለን እንደዚሁ 60 ዓመት ምን ሞላው ጋይስ? ሃይ ያ ጅንኑ ጎጃሜ አንድ እባክን ይቅርታችንን ተሰማለ ብለን ተስፋ እናረጋለን። በተስፋ ብላችሁ ከልብ ጋር ለጅንኑ ጎጃሜ እንትን በሉ። ቢያንስ እንደ ሀገራችን ፈርጥ ኃላፊነት ሊሰማን ይገባል። ሐሳቡ የኛ ባይሆንም አይደል? ባይሆን ማየት ያለባችሁ እንደዚህ ስለመጣ ነው፣ እስር ስለመጣ ሳይሆን ከዚህ በኋላ ልናተርፍ የምንችለውን እንትን ነው ማየት ያለባችሁ። እሺ ያ እንደገና ስለሱ ለማውራት እንደገና በኔ ላይ ሄለን እንደዚህ ብላለች ምናምን እኔን ለኔ ያስባችሁ ምንም ነገር እንዳትሉ። በተለይ በዚህ በቆሸሸ ጭንቅላት እኔ ላይ ኮሜንት አትስጡ። ይሄንን የደገፋችሁ መስሏችሁ ሄለን እንደዛ ዘርናት እንደዚህ ዘርናት። እኔ ጋይስ የሶማሌና የየመን ተወላጅ ነኝ። የት ነው እንትን የምንተዋወቅ? ይኸው እኔ ሲጀመር ቋሚ የሆነ እንትን ኖረኛው ቃል ባለፈው ጅቡቲያን ነበርኩ። ይኸው እኔ 8 ቤት እንትን ጉራጌ ይኸው አይ ተደግፈ ሌላ ወሬ ውስጥ አትግባ። 8 ቤት ጉራጌ እናቴ 8 ቤት ጉራጌ አባቴ የመኒ። ይሄን ነው የምንተዋወቅ። ወደ ሌላ ሆረር ወሬ አትመልሱት። እና የቤቶትን ጣጣ እዛው በቤቱ እሺ፣ ያ የቤቶትን አመል እዛው በቤቱ። አንድ ዘፈን ጋይስ ተብተብ አድርጋችሁ እንትን በሉ። ሀጂ እንዴት ነህ? ያ ጋይስ ቴንክ ዩ። እሺ ያ በተስፋ ይሰሙናል ብለን በተስፋ ጅንኑ ጎጃሜ ተስፋል ታደርሱልናላችሁ ብለን ተስፋ እናደርጋለን። እንደደረሳችሁ የሆነ ነገር እናያለን ብለን ተስፋ እናደርጋለን። በተስፋ የሚል ዘፈን ልጋብዛችሁ። ሐረር ብዙ ጊዜ በዘፈን ነው ነገሮችን የሚያስተናግድ። ያባዝ ያለብኝ
መውደዴን ሳታውቂው እኔ የምወድሽ ማፍቀሬን ሳታውቂው እኔ የማፈቅርሽ አንድ ቀን አገኝሻለሁ ብዬ አለው ተስፋ ብዬ አንድ ቀን አገኝሻለሁ ብዬ አለው ተስፋ እሄዳለሁ እንጂ አንቺን ተከትዬ ባለሽበት ላይ በዋልሽበት ውዬ በአካል በመንፈሴ መች እለይሻለሁ አንቺ ግን አታውቂም አብሬሻለሁ አንድ ቀን መቼም ቢሆን አንድ ቀን ሳለሁ በሕይወቴ አንድ ቀን ተሳክቶልኝ አንድ ቀን ምኞት ፍላጎቴ የኔ ሆነሽ የኔ የፍቅር እመቤቴ በሰመረ ስለቴ ያምና ዛፎች ብለሽ ደምቀሽ ትታይ እኛው እንታረቅ ወጣዬ ደንኪው እኛው እንታረቅ ልቤም አለ ፍራት ስጋት ልቤ እንደመረበሽ አለ እንደመናፈቅ ከፊቴ ላይ ሳጣሽ ሁልጊዜ መጨነቅ ሁሉን ነገር ትቼ ይቅርታ ልጠይቅ አስታራቂም የለም እኛው እንታረቅ እኛው እንታረቅ እኛው እንታረቅ አቱኝ ወደ ባሻ አቱኝ ወደ ባሻ አይብዛቅ እያመሽ ወዴን ሳታውቂ ያፌን ተከትለሽ ፍቅሬ ቆይ ጥፋቴን አላስተባበለም በድንገት መሳሳት አያስተካክልም አውቄያለሁና ብዙ እንደበደልኩሽ ጥፋቴ ገብቶኝ ነው እንታረቅ ያልኩሽ መቼም በአጋጣሚ መሳሳት ቢኖርም ያለፍነው መርሳት አያስተካክልም ግድ የለም ፍቅር ያካለ የማይሆነው የለም ኧረ እንዴት ልታገስ እምባ ከቅንድቤ ከጉንጬ ሲታፈስ ብዙ ማውራት ያስፈልጋል ልቤ እንደመረበሽ አለ እንደመናፈቅ ከፊቴ ላይ ሳጣሽ ሁልጊዜ መጨነቅ ሁሉን ነገር ትቼ ይቅርታ ጠይቅ አስታራቂም የለን እኛው እንታረቅ እኛው እንታረቅ እኛው እንታረቅ ልቤ አይደለም ዋዛ ወረት የናወዘው ፍቅር ታላቅ ነገር የወዘወዘው ሰው አይስማብን ሰው አይስማብን ሰው እኛው እንደጀመርነው እኛው እንጨርሰው አገር አይሰብሰብ አውጫጭኛ አይደለም የእኛን ነገር እኛው እንፈታው ምን አለ እኚህ ልማደኞች እንዳይሉን ብዬ ሰው ሳይጠራፉሽ ወይ በይ ፍቅርዬ ወይ ግድ የለም ፍቅር ያካለ የማይሆን የለም ኧረ እንዴት ልታገስ እምባ ከቅንድቤ ከጉንጬ ሲታፈስ በቴክስት ጅንኑ ጎጃሜን እናንተም እኛው እንታረቅ እባኮትን እንታረቅ እበሉ ያ እና እንደ ህልም ወይ ተኝቼ
በህልም አያውታለሁ ወይ በቴክስት ያለው ዛሬ የእውነት ከቲክቶክ ስወጣ አንድ የጥሞና ጊዜ ወስዳለሁ ባይዘወይ ግን ወይ በህልም ተኝቼ አያቸዋለሁ ወይ ደግሞ የሆነ ነገር እናለን ብለን እናስባለን። እስከዛው እኛው እንታረቅ። ጋይስ እንደሌላ ቶፒክ ዝም ብላችሁ ቶፒክ አስተያየት ልትሰጡ ነው እንዴ? በጣም መረቀናችሁ ጋይስ። ከም ዳውን ስንት ዘመን ትክክል ብላችሁ ከዛ እኔን ተመልሳችሁ ደግሞ አይዞች ትላላችሁ። ለራሳችሁ አይዞችሁ። አብረን የተሳሳት ነው ስንል እንዳልነበር እንዲህ በቀላሉ ተኳርፈን እንዳንቀር ቅያሜ የሌለበት ሰላማዊ ኑሮ አርቀነን መስራት አናብዛ ቀጠሮ አቱኝ ወደ ባሻ አይብዛ ቅያሜ የሆዴን ሳታውቂ ያፌን ተከትለሽ አይክፋሽ በቀላሉ why this deep why this all እንዴ ይላል ዘፈኑ። እኔ ደግሞ ዘፈን ላይ ነው ሪአክሽን እያደረኩ ታው ግን ጋይስ ታው ጋይስ ይሄ ምን አይነት አንቀጽ አለው? ይሄ ስንተኛው አንቀጽ እንዴ? ታው እንጂ ይሄ ስንተኛው አንቀጽ? ወይ ጥፋቴ አላሰባበለም በድንገት መሳሳት አያቀባበለም ግዴለም ፍቅር ያውቃል የማይሆነው የለም። ኧረ እንዴት ልታገስ እምባ ከፊቴ ላይ ከጉንጬ ሲታፈስ yes እኛው እንታረቅ። እስቲ ጅንኑ ጎጃሜን ትንሽ ኦሮምኛ ላስተምር የእውነት እስቲ ኦሮምኛ ላስተምር የእውነት ምን ይላል? ናይኒ ዋን ነትያ ሚኒ ይላል። 911 አትጥራብኝ ነው የሚለው። ያ ናይኒ ጋይስ ተብተብ እያደረጋችሁ ኮፒ ሊንክ እያደረጋችሁ ዝም ብላችሁ ቴክስት ጅንኑ ጎጃሜን እናንተም ቀጥሉ። ለትክክሎች ምድረ ትክክሎች እናንተም ይቅርታ ጠይቁ። የእውነት ሉሉዬ ቴንክ ዩ ማይ ሉሉዬ ፕሊዝ ሉሉን ተከተሉና ጋለሪ ብትሞሉ እንትን ይልልናል። ቴንክ ዩ Nadia Bidi Del Bankia Madana Basini Rabbi ke sotadu Kurfoto 911 Nadia እግዚአብሔርን ፍራ የኔ እንቡጥ 911 አትጥራብኝ እኛው እንነጋገር ነው የሚለው። ተማሩ ቋንቋ መሰልጠን ነው ጋይስ። Nadia Bidi Del Bankia Madana Basini Rabbi ke sotadu Kurfoto 911 Nadia Mini
ጅራችሁ እኔ ጠልቼ አይደለም ካንተ ጋር መኖርን ያለ መግባባት ነው ይሄን የፈጠረው ግን ቢሆንም 911 አትጥራብኝ ነው የሚለው ዘፈኑ እና 911 ነትያ ሚኒ ማለት 911 አትጥራብኝ ወይ አትጥሪብኝ ማለት ነው ያ እና ይሄን ይመስላል እንደኔ ኃላፊነት ተሰምቶት እንደገና ደግሞ ጅንኑ ጎጃሜ እንደሚሰማን በተስፋ በማድረግ ለሄለን ይቅርታ አርጉላት እንዲሁም ለኔም የምትሉ በጣም የምተማመናባችሁ ሰዎች ሁለት ሰው ላስገባችሁ ለራሳችሁ ይቅርታ ማለት ለትክክላችሁ ራሱ ይሄ ዝም ብለ ወሬ ምናምን ማድረግ ምናምን የለም we are serious guys I am so serious እሺ ይሄንን አኔ ጋይስ ገብታችሁ ማታውቁ ልጆች ሌላ ነገር ውስጥ አስገቡኛላችሁ ደግሞ ጅንኑ ጎጃሜ ነው ስሙ የእውነትም ጅንን ነው እንደገና ደግሞ እንትን ጎጃሜ ስንል ቦታ እንትን እንደዚህ ክልላዊ የሆነን አይደል ያው ግን የመጡበት ቦታ እዛ ነው በዛ ነው እንጂ የሆነ እንትን ይዘን አይደል ኢትዮጵያ ሳቃችኋ የእውነት ትስቃል በጣም ብዙ ትስቃል ብዙ የደስታ ቀን ቆይ ጋይ ዝም ብላችሁ ሰው እንዳታስገቡ አያችሁ ጅንኑ ጎጃሜ 147 እስቲ ሂዱበት ይሄን ቁጥር ሚውት እንዳታረጉት ሂዱበት ጅንኑ ጎጃሜ ሶሪ ቴክስቱ ይያዝልኝ ጋይስ የምትገቡ ሰዎች አቤል አንደገልንገር ጅንኑ ጎጃሜ ነው ስማቸው እንደገና ደግሞ እኔን ወክለ የሚደርስብኝን መከራ አንጀታቸው እንዲራራ እንደ ወንድ እለም እንደ አባት በእንደዚህ አይነት መንገድ መልእክት እንድታስተላልፍ ምክንያቱም እያንዳንዱ ነገር ኃላፊነት አለብኝ እሺ እና አንሚዩት ላርክ ቴንክ ዩ ቀጥላ እንዴት ዋልሽ እንዴት አመሸሽ ልዬ ሰላም ነው ወይ ያ ለጅንኑ ጎጃሜ ከነሙሉ ክብራቸው አስተያየት ሳይሆን ድንጋይ አንገት ላይ ነው ጆሮ ላይ ምን ላይ ነው የሚጫነው ጭንቅላት ላይ ጭረ ይቅርታ እንዲያረጉልኝ እስቲ ጠይቀኝ አይ ነው ምንም ችግር የለም ሄልዬ ያው እንግዲህ በጨዋታ መልክ ነው እየጠየቅሽው ያለሽው ወርቁ አይተነው ማለት በጣም ጅንኑ ጎጃሜ ኦኬ sorry ጅንኑ ጎጃሜ oh my god በኔጌ በፖዚቲቭ ያዝልኝ ኦኬ ኮፒ ሊንክ አድርጉ ሁላችሁም ኮፒ ሊንክ አድርጉ አንድ ስቶሪ ላይ የተከበረው ፍርድ ቤት ምንም በኔጌቲቭ አይደለም የህግ መጣስ አይደለም በቃ ተው አረ ከቀልባችሁ እነዚህ ዲጀግናገደል ከቦገስ ሚውት አድርጌያለሁ ቆይ በጣም ከቀልባችሁ ነው ጋይስ ሃይ እኔ እንዲታረቁኝ ጠይቄ ስጨራሽ ተው ጋይስ ሃይ ፍርድ ቤት ከግንዛቤ ውስጥ ይግባ በደስታ ከጉጉት አንፃር ነው እንጂ ህግ ከመጣስ አንፃር አይደል ተው ግን ጋይስ በሳንቱ ጅንኑ ጎጃሜ ይቅርታ ብለናል አሁን ሙዩት አንስቼላለሁ ጅንኑ ጎጃሜ ይቅርታ ብለናል እውነት ለመናገር በስተት ነው እንረዳለን ሄደን ያለችበትን ሁኔታና ጅንኑ ጎጃሜ ታሳቢ በማድረግ ነው ይሄን አስተያየት የምንሰጠው እናመሰግናለን ሄደን እንግዲህ ብዙ አዝራንተሽናል ብዙ አብረን ሆነናል ብዙ ተሳትፈናል ግን በእንደዚህ አይነት ጉዳይ ላይ ባካፕ ያደረግን ሰዎች አለን ታውቂያለሽ ካጠገብሽ የነበርን ሰዎች ትንሽ ባካፕ አድርገናል ያንን ነገር ትንሽ አላስተዋልሽውም ይሆናል እንጂ ትንሽ ሁኔታዎች ሲቀየሩ ባካፕ ያደረግን ሰዎች አለን አብረንሽ የጀመርን አብረንሽ የተጓዝን ረጅም ዓመት ብናቅሽ በአገር ፍቅር እናቅሻለን ሰዎችን ስትረጂ እናቅሻለን ሁሌ ከጎንሽ ነበርን ሁሌ ሆነናል ግን ያው በተፈጠሩ ሁኔታዎች ስሜታዊ ያደረጉ ባለፈው ሞጣ እንደውም ሲናገር ነበር እየሰደባችኋት እያረጋችሁ እያናደዳችኋት ነው ምናምን ብሎ ነገሮችን ሲናገር ነበርና እውነት ነው ያ ባይሆን ኖሮ እንደዛ አይነት እንትን የለሽም
ጅንኑ ጎጃሜ ደግሞ እኔ በጣም ረጅም ጊዜ ትውውቃለኝ ከሱ ጋር በጣም ድሮ ጀምሮ ነው ማቀው ላይክ መኪናውን ሁሉ ወስጄ ማሳጠብለት እኔ ነበርኩኝ ጸጉሩን ማስተካከለው እኔ ነበርኩኝ ያው ታውቂያቸዋለሽ አንቺም የሐረር ልጆች ናቸው አዳነ ግርማ አልኩኝ አዳነ አደይ እሳቸው ሳይሆን በዚህ ነገር የሚሉት አይ ግዴል ታዘናል ገብቷል እኔ እኮ ፍርዱን ራሱ ያላረኩት እኮ እኛንን በደቡ ውበቱንም የምንጠብቅ የነበረው የመኪናዋንም ውበት የምንጠብቅለት 2 መኪኖች ነበሩት ማርቼዲሶች እነሱን እኛ ነበር ያስታውሰኛል እና ይሄንን ምለው ለዛ ላይክ ባለቤቱም በነበረች ጊዜ አብረው በነበረች ጊዜ መሰሉ እሷ በዛ ጊዜ በጣም የተቀራረበ ጎረቤት በስማመኔ ዝም ብዬ አውርቼ ቦታ ይሻለኛል የቤተሰብ ስምም እንዳጠራ አጠቃላይ ጅንኑ እንትን ሶሪ እንደዚህ አይ እኔ እሺ ይቅርታ በሶሪ ግን በግልም አወራዋለሁ ብዬ አስባለሁ ከሰው እኮ ግን ምንም በሰብ ምንም ችግር የለውም ይሄንን ነገር እንዲያነሳውና ነገሩን ወደ ሰላምና ወደ እርቅ እንዲያመጣ እንለምነዋለን እንጠይቀዋለን ጅንኑ ጎጃሜ ለሀገር ያረከውንም ውለታ እናውቃለን ሁሉን ነገር አገር ወዳድነትን እናውቃለን በዛ ጊዜ አብረን የቆምነው አብረን የተሰለፍነው አብረን የተዋደቅነው አሁንም ደግሞ በዚህ ሰዓት ያው የሩቅ የረጅም ጊዜ ፍሬንዶችም እዚህ ውስጥ እንዳሉበት ታሳቢ በማድረግ አፉ ብለን ነገሮችን ወደ ነበሩበት እናምጣውና አሁን እንግዲህ አብረን ጉዟችንን እንቀጥል ነው ብለው ሄላ አለን ባስፈለገው ነገር ሁሉ ከጎን እንቆማለን እንግዲህ ይሄንን ለጅንኑ ጎጃሜ ሶሪ ብለን እንግዲህ በታላቅ ክብር እንጠይቃለን አለው ሄድያለሁ ቴንክ ዩ ለቁም ነገርም እኮ እናንተ ጎበዝ ናችሁ ለለበጣ ብቻ አይደል ቴንክ ዩ ይሄ ስም የምትረሱት ነገር ብቻ ነው እንጂ ቴንክ ዩ ሻቤሎ ያ እና እንደዚህ አንዳንድ ግን እንትን በሉ እንደ ቀልድ እንዳታዩት ማምናችሁን ሰዎች ነው ማስገባችሁ የማምናችሁ ሌሎቻችሁ ወይ ስም ስለማላውቅ ግራ እንዳይገባኝ ተብተብ ያረጋችሁ ኮፒ ሊንክ ከቻላችሁ ጊፍት ጋለሪ ብትሞሉ ደስ ይለኛል ግን ኖት እንትን እንዳላችሁ ፖይንት ያደል ያ እስቲ ቡላ ላይ ና ጅቦንም ጥራው ያ ግን በእንትን ነው የምትሉት እሺ ቡላ ላይ ታውቃለህ ያ እንትን ላይ ለምን ገደቦቹ ማወቅ አለባችሁ የቤተሰብም ሆነ የምን ስም አንጠራ እሷ አትጥሩ ብሎ ሳይሆን እንትኑ ያዘናል እሺ ይሄንን ከግንዛቤ ያስገቡት ደግሞ ለኔ ብቻ አይደለም ለራስም ይቅርታ በል አሜን ጥጋብ ሆዴ ነፍቶኝ አፌን ለከፈትኩት ይቅርታ በልኝና ለራስሽም ለትክክልሽ ተናገር እሺ ሄሉ በተፈጠረው ነገር በጣም ይቅርታ በሄለን ስም በራሴም በተፈጠረው ነገር በጣም አዝነናል ያ ደግሞ የተፈጠረበት ምክንያት በአጋጣሚ እንጂ ሄለን ፈልጋው አይደለም ያ ደግሞ ሰዎችን ያሳሳቷት በተሳሳተችው ነገር መላ የሚወዳትን ቤተሰብም ሁላችንም በጣም ይቅርታ እንጠይቃለን አንድ የልጅ አሳዳጊ እናት ናት ሁለተኛ ደግሞ ብቻዋን እዚህ ደረጃ መድረስ ውጤት እናትም ናት እህትም ናት በዚህ ሁሉ እንድትከበር በሷ ስም እኛ ይቅርታ እንጠይቃለን እና ለእሷ አደረገች አንልም ያው ሰዎች ነው ገፋፍቷት እዛ ውስጥ የከተቷት በሆነው ነገር ግን በጣም አዝነናል በጣም ይቅርታ ሄሎ ምልሽ ነገር ቢኖር ደግሞ ሞዲ እነዚህ ምንድነው የሚያደርጉልሽ እነዚህ ሚዩት የሚያደርጉት ያንቺ ፍቅር ሰው ሲገልጽ ሚዩት እያደረጉ ነው ከውስጥ ደግሞ እንትን በይ ትንሽ ቼክ አድርጊ ሞዴሬተር ማን እንደሆነ ቼክ አድርግና ወይ ዝም ይያጋጣልና እኛ ከጎንሽ ነን አይዞሽ እሳቸውም ምንም ቅሬታ አይኖራቸውም በስሜት ማን እንደሚወስነው ነው የወሰኑት ስለዛ አይዞሽ እኛም አለን እህታችን ነሽ እንዳትከፊ እንዳታዝኝ ብለን ስንጽፍ ሚዩት አድርገውናል ትላንትና እና ስለሚሆነው እሱንም ቼክ አድርጊ ትላንት አሁንም ራሱ እና ለተፈጠረው ነገር በጣም ይቅርታ ብለን ጠይቀናል አይዞሽ ምንም ስሜት እንዳይሰማሽ አንቺ ሰው ይጠላኛል ብለሽ ነው ያሰብሽው በጣም ሰው ነው የሚወድሽ በጣም አንደኛ ንጹህ ነሽ በቃ ንጹህ ማለት የሰው አፍ ነው የሚያዩት ውስጥሽን ቢያዩት ግን ጥሩ ነበረ
አንቺ ስሜታዊ ያደረጉሽ ሰዎች ናቸው እንጂ አንቺ ያኛውም ህይወት ውስጥ አልነበርሽም። ስሜታዊ ሳይሆን ኢንፎርሜሽን ነው እኮ ሰዎች የሰጡሽ ነው እንጂ አይደለሽም። ወይ በጣም ወይ በምን እኮ የመጣ ነገር አይደለም። ንግግሩ ራሱ እኮ ስቴፑ ሰዎች ያ ሰው የሰጠሽን መረጃ ያ ሰው እኮ እንደዚህ አለኝ ያልሽ እንጂ አንቺ በጥላቻ እንደውም አስታውሳለሁ ወንድሜ 100,000 ብር ሰጡልኝ በጣም መልካም ሰው ናቸው እና እንትን አጎቴ ዘመድ ያለ አዲስ አበባ ቤተሰብ በዛ ቦሬ ሰብ ነበር ስለሰጠው በጣም መልካም ሰው ናቸው ምናምን ብለሽ ስለሳቸው በጣም መስክረሻል። ያ ደግሞ በሂደት የተፈጠረ ነገር ስለሆነ ያንን በጣም እንደሚሰሙት እንደሚያስቡት እርግጠኛ ነኝ። ትላንትም ሞጣ ገልጾታል። እሱ ጋር ነበርን ባይዘው ሞጣ ጋር እየሰማን ነበረ። ሰዎች ነው ልጇን እንደዚህ አድርገዋት የገፋፏት ሰዎች ናቸው። እነሱም ስላረጋግጠው እኔ ኢንፎርሜሽን ብቻ ነው ግን አሁን እኛ እንደዚህ ያደረግን ነው እንጂ ገብቶኛል። ሞጣዬ ከምን አንፃር እንደሚያወራ ገብቶኛል። በጣም ነው የተረዳሽ። በጣም በስሜታዊ ሲናገር ነበረ። ሄሉ ምንም እንዳይሰማሽ አይዞሽ፣ ደግሞ ምንም የሚያስጠፋ ነገር የለም። መጫወት የምንችለው ሰዎች እንጫወታለን። በሌላ ትንሽ የጥሞና ሰዓት ትንሽ ጊዜ እንወስዳለን። ዝም ብለን መቼ እንደሆነ አላውቅም። ጀስት ዝም ብዬ ባይሆን ይመረጣል። በእውነት ባይሆን ይመረጣል እና ያለን እሺ ለምን አንድ ሰዓት 2 ሰዓትም አንደኛ ዩቲዩብም መንቀሳቀስ አለበት። ሁለተኛ ደግሞ በጨዋታ እኮ መምጣት እንደ ድሮሽ ችግር የለውም። ስንት ዓመት አወራን፣ ስንት ዓመት ትክክል ብለን ጻፍን እኮ ችግር የለውም። መቼ እንደመለስ አላውቅም። የተረዳሽ ሰው ግን ተረድቶሻል። ባይዘዌ አሁን በጥላቻ ያለውን በጣም ሰው ሁሉ ተረድቶሻል። በጣም ባይዘው የምንሰማው ዛሬ ደግሞ ቴዲ ሐዋሳ እንዴት ሰው እንደዚህ ሊያገል የሚችሉባት በጣም ነው ያዘንኩት። በተናገረኝ እንትና እንደዚህ ያለ በጣም ብዙ ጊዜ ሰው ጊዜዎች አለን። እሺ እና አይዞሽ እሺ እናቴ ሰላም ሁኚ። ለልጅሽ ኑር የሶሪ እናንተንም ፔጁንም እኛንም ወክላችሁ እናንተ አድርጉ እንጂ እንትና እንደዚህ ምናምን እዛ ላይ አንገባም። እሺ ሁሉም ሰው ማለት ሁሉም ሰው ካንቺ ጎን ነው። በሁሉም ሰው ይቅርታ ይጠይቃል በዚህ ጉዳይ። በቃ ያ እንደዚህ የልጅ እናት ነሽ፣ ሰው ነሽ፣ ሰው በቃ ይቅርታ እንጠይቃለን። በሄለንም በራሳችንም በትክክሎቹም እነዚህ ከስር ሆኖ ትክክል በሚሉትም ሰዎች እኛ ይቅርታ እንጠይቃለን። ሰውነት እርሶ ይረዳሉ። የልጅ እናት ናት። ሰው ፍጹም የለውም። ይቅርታ አንድ ስንት መከራ 13 ዓመት ምናምን እስር ቤት የነበሩ ሰው እኔ የመጨረሻ ስኬታቸው ደስታቸው አይደለም የኔ አንድ ነገር መሆን ብዬ አስባለሁ። በዛ ደግሞ እርግጠኛ የሚገርምሽ ነገር ትክክል አንድ መከራን ያየ ሰው አንድ ብዙ ውጣ ውረድን ያየ ሰው ይሄንን ለአንድ ሴት ወይ ደግሞ ለአንድ እናት ምን አይነት ውጣ ውረድ እንደሚሆን እርግጠኛ ነኝ ይረዳሉ እሳቸው። አይዞሽ ምንም እንዳታስቢ እየገቡ ሁሉም እንደዚህ ሀሳቡን አስተያየቱን ይስጥ። አይዞሽ ከዛ መልሽልኝ ሄሉ ከውስጥ ልጻፍልሽ። ሲሪየስ ነሽ እና ቴንክ ዩ እና ህጉንም ማትረሽ እሺ ልቀጥል ሄሉ ሲሪየስ ካልወርድ እንትን የፎሎወር መልሽልኝና ከውስጥ ሄሉ ችግር የለውም ማሜ እሺ ይሰማል። ሄሉዬ እየተቆራረጠብኝ ሄሉዬ አስተያየት ሳይሆን አሁን ቀጥታ ወደ ይቅርታችሁ ለትክክላችሁ ለፔጁም ለምን እሺ አንድ ጅንኑ ጎጃሜ 1000 ዓመት ይኖርልን። ምን ይታወቃል የችግራችንም ሊሆን ይችላል። ገብቶሻል በምን አይነት እንትን ማይድሬዬ ቴንክ ዩ እሺ ቀጥይ ናሚኮይ ልቀጥል ሄሉዬ ይሰማል። ያ ዘግይቶ መሰለኝ የሚደርስሽ። ሰላምሽ ይብዛ። ልቀጥል ሄሉዬ ወይና አሚኮ ግን ልምጣ እንደ ያገኘው እወድሻለሁ እናቴ። ልቀጥል ይሰማል ሄሉዬ። ወይኔ እቺ ልጅ እዛው ሄጃ አጠገቧ ይሰማል ልበላት። ሌላ ሀሳብ ከላይ እኔ ልቀጥል ሄሉዬ። ኖርማል ነበር እኮ ማይኮን አሁን የሰው አግዳድ ገባች መሰለኝ። ሄሉዬ ገንዬ ግብሽ
በጣም ነው። አሸማግሊኝ ያንቺን ትክክል ነው ለዚህ ያደረሰን ትክክልሽን የሚቅርታ በይ። እሺ እንትንም እኔ ጅንኑ ጎጃሜ ኤግዛክትሊ አይ አንደርስታንድ ጋሼ ዝም ብለን ጋሼ የምንወዶት ጅንኑ ጎጃሜ የኛ አለኝታችን ኖት። እኛ ሄሉ እኛ ጭምር ነን ያሳሳትናት። በእሷም ስም በቤተሰቦቿም ስም ከልባችን ጎንበስ ብለን ይቅርታ እንጠይቃለን። እንወዶታለን፣ እናከብሮታለን። እርሶ የእኛ የኢትዮጵያ ሕዝብ ኩራታችን፣ ብርታታችን ኖት። ሰው ሆኖ ማይሳሳት የለም። ተሳስተናል፣ ሁላችንም አጥፍተናል። በሄሉ ስም ሁላችንም እኛም ጭምር ከልባችን ጎንበስ ብለን እውነት ድንጋይ ይዘን ነው ጎንበስ ያልነው። ይቅርታ እንጠይቃለን አባታችን። ይቅርታ ደግሞ ስለሚያደርጉልን እጅግ በጣም እናመሰግናለን። ሰው ሆኖ ማይሳሳት የለም። ሰዎች ነን። ከስተታችን ደግሞ እንማራለን። ሄሉም ከስተቷ ትማራለች። ባደረገችው ነገር በጣም ተጸጽታለች። ባለችው ነገሮች እኛም ከልባችን ተጸጽተናል። ከልባችን እንወዶታለን። እባኮ ይቅርታዎትን ጎንበስ ብለን እንጠይቃለን። እየጠበቅን ነው። ይቅርታ ደግሞ ስለምታደርጉልን ከልብ እናመሰግናለን። እንወዶታለን። መኩሪያችን ኖት ከእግዚአብሔር በታች። እናመሰግናለን። ቴንክ ዩ ገንዬ። ሲሪየስ ያ ጀሱ ጀሱስ ሰላም ሄልዬ፣ ወደ እንትን እሺ ይቅርታ ለመጠየቅ ነው የገባሁት ለአቶ ጅንኑ ጎጃሜ። በሄለን ስምና በልጆቿ ስም ይቅርታ እንጠይቃለን። አቶ ጅንኑ ሄለን አንተን ቶፒክ ለማድረግ አይደለም ተባልኩ ብላ ነው የመጣችው። ያን ያክል እስከዚህ ድረስ የሚያስኬድ የለም። ግን ይቅርታ በእኛ በልጆቿ በ4600 ሰው ይቅርታ እንጠይቃለን። ሄለን በቃ ግልጽ ስለሆነች ነው እንጂ ያን ያክል ክፉ አይደለም። ይቅርታ አንተ በቃ ይሄንን ነገር አይተህ ብዙ ነገር አሳልፈሃል። ብዙ ነገር ችግር ታውቃለህ እና ይሄንን ከግንዛቤ ውስጥ አስገብተህ ይቅርታ እንድታደርግላት እንወዳለን። እኛም ከታች ሆነ አይዞሽ ልክ ነሽ ምናምን እያልናት ነበር። በኮሜንት ገስት እየገባን በዛ ስም ይቅርታ እንጠይቃለን። አትጅኑ እናመሰግናለን። በእናትህ በቅርብ ጊዜ አሳውቀን እኛም ተጨንቀናል። ሄልየም እንዳጠፋብን ሄልዮ ደግሞ አጠፋለሁ ምናምን የምትይው ነገር በእናትሽ እስከምትገቢ እንትን እያልን ነው፣ እየተጨነቁ ነው እና በቅርብ ጊዜ አሳውቀን። እዚህ ጋር ያንተ ሰዎች ሊኖሩ ይችላሉ። እናንተም ታሳቢ አድርጋችሁ አድርሱለት። ቶሎ መልስ የሆነ ነገር ፍንጭ ስጠን። እንወዳሃለን፣ እናከብረሃለን። በሄለን ስም ደግሜ ደጋግሜ ይቅርታ እንላለን። ቴንክ ዩ ጀሱዬ። ቴንክ ዩ ጀሱ። ቢሎ ሄሉዬ ማይሉ ወይ ቢሎ የሄመድ ቤት ወይ እና ጋሽ ወይ ጅንኑ ጎጃሜ ምን እንትን አለሽ? በነገራችን ላይ እኔ በጣም አንቺን ነው የምወድሽ፣ አንቺን ነው ይቅርታ የምጠይቅሽ። እኔ መቼም እሱን ይቅርታ አልጠይቀውም። ሶሪ፣ የራሴ ሀሳብ ነው። ለማንኛውም በእንደዚህ አይነት በሲሪየስ ነገር ላይ እኔን ወድሻለሁ ብትይ ይህንን እዛው ለአማታችሁ ተነጋገሩ። ያለውን ነገር እኔ ነገሮችን ቀለል አድርጌ ስለማወራ በእንደዚህ አይነት መንገድ እንትን ማለታችሁ እዚህ ሁሉ ቀን ወድሻለሁ ምናምን ትያለሽ። እንደዚህ አይነት ቀዝቃዛ ወላፈን የሆነ አበባ እያሳዩ ጩቤ ሞጋትን ሳይገባኝ ቀርቶ አይደል። ለማንኛውም ብላክ ሜልሽ ቦልኳት ቢሎ የምትባለው ዘረኛ እኔም ብትወጂኝማ በፈለገ ነገር ምን ማድረግ የሚችሉትን ሰው እንትንቲ ነበር ባለጌ።
እየቀለድን መስሏታል። እኔ እኮ ነገሮችን እንደ ቀላልና እንደዚህ አካብዶ አይምሮ ስለማይዘው ነው ያለው እንጂ እኮ ኢት ኢዝ ሲሪየስ ኢሹ። እሳቸው እኮ ጊዜ ፈይተው ኦስሎ ድረስ እኮ የመጡበት ጉዳይ ነው። ምን ነው የምታወሩት? ይሄ ቀልድ መሰላችሁ? መቼ ቀልድ እንደምናወራ መቼ ቁም ነገር ከልባችሁ ነው። ወደሽኝ አታውቂም እቤቴ እንዳትገቢ ቆሻሻ ዘረኛ። ለምን እንደዚህ እንዳልሽ ነው ገብቶኛል። እሽቲያ ሄሉዬ እኔ ትንሽ ልጨምርና እዚህ ጋር የሄሉ ቤተሰብ የሆናችሁ ሲሪየስ የሆነ ኔትወርክ እያስቸገረኝ ስለሆነ እሺ አንዴ እኔ ላውራ። ኔትወርክ እያስቸገረኝ ነው። አንድ ነገር ቶፒክ ላደርግ አይደለም ይሄን ነገር እንኳን እኔ አይደለም አድማጮቹ ያደረጉ ነገር ትክክል እንዳልሆነ እሳቸውም እንዲሰሙ ሌሎቹም እንዲያውቁ እኛም ነገሮችን ቆም ብለን እንድናስብ ጊዜ እንዲኖረን ብቻ። ኔትወርኩ እሰማለሁ። ሄሉዬ አቦን አሚኮን አታስገቧት። ኔትወርኳ በጣም የተራራቀ አይኖ ኔጌቲቭ ነገር እንደሌላ ታውቃለሁ፣ ግን በጣም ጮህን ምናምን ከአንድ ሰዓት በኋላ ነው ድምጻችን የሚደርሳት። ይሄን ሰሞን የት እንዳለች አላውቅም። ድሮ እንደዚህ አልነበረም። እሺ እሺ እኔ እዚህ ጋር አንድ ነገር ማለት ፈልጋለሁኝ። ሄሉዬ በጣም የምንወዳት እህታችን ነች፣ ቤተሰባችን ነች። እኔ ከልቤ በጣም ነው የምወዳት። ግን አትዚስ ታይም ሲሪየስ የሆነ ኢሹ እወቁ እባካችሁ። ቀልዱን ምናምኑን ለሌላ ጊዜ ተዉት። አሁን ሄሉ የምትቀልድበት ሰዓት አይደለም። ተናገረች እኮ መጀመሪያ ገና ስትጀምር ተናግራለች። ይሄ ሲሪየስ የሆነ ኬዝ ነው። $200,000 በላይ ነው ካሳ የምከፍለው ብከፍል። ዝም በይ አይዞሽ እግዚአብሔር አለ። እሳቸው ደግሞ ቦልኳት እንትናል ከዚህ ሰው ናቸው። የሰውነት ልብ ርህሩ እንደሆኑ እናውቃለን። በብዙ ነገር በመልካም ነገራቸው የሚታወቁ መልካም ሰው ናቸው እና ይህንን ሰው ነሽ እና እኛም ልንሆን እንችላለን። ያሳሳትንሽ ተሰብስበን ሁላችንም የሆነ ነገር ሲመጣ አብረን መቆም አለብን። መንሸራተት አይደለም። እኛን ሰብስባ ነው ቁጭ ብላ ሄሉ እንትን ስትል የነበረው። ስለዚህ እሷም የሰማችውን ነው ለእኛ ሪፍሌክት ያደረገችው። ሰው ሆኖ ማይሳሳት የለም። ተሳስተናል፣ ተሳስታለች ሄሉ ይቅርታ እየጠየቀች ባለች በሰዓት አብረን ሆነን ተረባርበን ይቅርታ ጠይቀን ካገባችበት ነገር ማውጣት ሲገባን እዚህ ጋር መታቸው አትቀልዱ፣ አታፊዙ። ሲሪየስ የሆነ ኬዝ ነው። ከገባንበት ነው እንጂ የሚባለው ከገባንበት መውጣት አለብን። በቃ ይሄ ነው ዋናው ነገር። ስለዚህ እባካችሁ ሁላችሁም በተቻለ መጠን እየገባችሁ የምትናገሩትን ነገር 2-3 ያስባችሁ መልካም የሆነ ነገር ብቻ። ስለኚህ መልካም ሰው በጣም የተከበሩ መልካም ሰው ናቸው። ይሄንን አንክድም። ተሳስተናል፣ የሆነ ሆኗል። አሁን ደግሞ ይቅርታ እየጠየቅንን እኛ ሰዎች ነን፣ ከሰው በላይ አይደለንም። ይቅርታ ደግሞ እሳቸውም ያደርጉልናል። እኔ በመተማመን የምለው ነገር ነው ይሄ። ስለዚህ መልካም ልብና መልካምነት ስላላቸው ስለምናቅ ይሄንን ስላየንም ብዙ ነገር መልካም ነገር ሲያደርጉ ሩሩህ እንደሆኑ ስለሚያውቁ እኚህ የተከበሩ ሰው እሳቸውን ይቅርታ እየጠየቅን ያለ ነው እና መቀለዱን ምናምን ወደ ጎን ተዉት ለጊዜው። ይሄንን ማለት ፈልጋለሁኝ። አመሰግናለሁ። እዚህ በቴክስት እየጻፋችሁ ምን እንርዳሽ ምናምን እንደዚህ አይነት ወሬ አልፈልግም። እሳቸው ይሄን ነገር ያደርጉታል። እናንተ እርዳታ ያስፈልጋል። ሄለን በነገራችን እኔ በአጭር ጊዜ ውስጥ ነው አንቺ ቤት ራሱ ፍሎ አድርጌሽ መግባት የጀመርኩት። በእርግጥ የእሱ ጉዳይ ሲነሳ አልወደድኩትም ነበረ። ከሱ ውጭ ባለው ዙሪያ ትክክል ነሽ። አንቺ የተጠቀምሽበት ሀሳብ ቢያንስ ከሚመጣልሽ ከሚያደርሱት እንጂ አንቺ ፈጥረሽ ወይም ወረቀት ላይ ጽፈሽ የፈጠርሽው ነገር አይደለም። ያንን እረዳለሁ። ግን ቢሆንም እንደ አገር ባለውለታ እንደንትን ልንጠነቀቅላቸው ይገባል። ሁለተኛ ደግሞ እሳቸው ልበልሽ ወይም ጋሼ ልበልሽ ቢያንስ ለሀገር ባለውለታና ስም ያለው ክብር ያለው ሰው ነው። በእርግጥ ግን እዛ ጋር ባልሆኑ ሰዎች እሱም እዛ ውስጥ ስለገባ ያንን ነገር ደግሞ ያው ሆኗል፣ አድርገሻል፣ ክፋት የለሽም። አንቺ የሀረር ሰው ነሽ።
ግልጽ ነሽ፣ ቀጥታ ነሽ። ከሚመጣው ነገር ያደረግሽው ነገር ነው። ግን ላንቺ እኔ ይቅርታ መጠየቅ ቢኖርብኝ ተንበርክኬ ይቅርታ ጠይቃለሁ። ቢያንስ የአንቺ ህይወት ምንም እንዲሆን አልፈልግም። ግን አንዳንዴ አላስፈላጊ ሰዎች የሆነ ኔጌቲቭ በሆነ ወይም አንቺን ደግፈው አንቺን አይዞሽ ብለው የሚገቡ ሰዎች ማውረድ ያለብሽን ሰዎች ግን ቶሎ አፍጥነሽ አውርጂ። ሀሳባቸው እስኪጨርሱ አትጠብቂ። እንደዚ አይነት ስህተቶች አይብሻለሁ። ለምሳሌ አንቺን አከብርሻለሁ ይሄንን አላከብረውም አይደለም። እዚህ ጋር ግልጽ በግልጽና እውነት በሆነ ነገሮች ላይ እንሂድ። በቃ እዚህ ጋር ሄለን አንገቷ እንዳደፋ ሞራሏ እንዳይሰበር በቃ እዛ ጋር አንድ ነገር ሰርታለች። ስህተቱ እዛ ጋር 100% አይደለም ስተቷ ትክክል ነው ያደረገችው። ግን ቢያንስ ጋሼ መንካት አልነበረባትም። ያቺ ስተት ናት። ለምን በአንድ እንደኛ ተራ ግለሰብ አልነበረም። ቢያንስ አገርም መንግስትም ያወቀው የተከበረም ሰው ነው እና እኛ ይቅርታ እንጠይቃለን። እኔ ወንድ ልጅ ነኝ፣ ይቅርታ ጠይቅላታለሁ። የሄሉ ህይወት ምንም አይነት ነገር ጉለት እንዲፈጠርበትና ልታዝን አልፈልግም። ይቅርታ እንጠይቃለን። ይቅርታ መጠየቅ ያለበት ይቅርታ ይጠይቅ። የሰው ልጅ ሆኖ ይቅርታን የማይቀበል የለም። ከዛ ያለፈ ነገር ግን እባካችሁ አሁን ባለው ነገር ዝም ብሎ እሳት ላይ እንጨት ወይም መጨመር አይደለም፣ ውሃን መጨመር እንልመድ እንጂ ዝም ብሎ ግፋ በለው አይደለም። እዚህ ጋር አስተውለን እንኖር ሁላችንም። ማንም ሄለን ወደድኳት ደገፍኳት ምናምን አይሰራም። በቃ እዛ ጋር ስተት ተፈጥረዋል። ከዛ ስተት ደግሞ እኛ ሰዎች ነን፣ ወደ ስተት ምንገባ ነን። ሰው ማለት መጀመሪያ ሲፈጠርም ስተት ነው፣ እውነተኛም ቢኖረው ማለት ነው። ስለዚህ ይቅርታ ማለት ያለብን የግድ ሴት ልጅ ብቻ አይደለችም። ይቅርታ